በመካከለኛው ምስራቅ የፖለቲካ ትኩሳት ውስጥ ኢራን በታሪኳ አይታ የማታውቀውን ፈታኝና አስገራሚ ምዕራፍ እያሳለፈች ትገኛለች። በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ዜጎቿን ለጦርነት ማሰለፍ መቻሏ የብዙዎችን ትኩረት ስቧል። ቢቢሲ እንደዘገበው 7 ሚሊዮን የሚጠጉ ኢራናውያን ለሀገራቸው ጥሪ ምላሽ ለመስጠት ተመዝግቧል። ይህ ቁጥር ከመደበኛው ጦር ሰራዊት በተጨማሪ በከፍተኛ ስሜትና ያለ ስልጠና ለመሰለፍ ዝግጁ ነን በሚሉ ሲቪሎች የተሞላ ነው። መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸው አሳውቀዋል ተብሏል። ከዚህ በፊትም አድርገናል፣ አሁንም ልንደግመው ዝግጁ ነን፣ መላውን ኢራናውያን ነው የምትገጥሙት በማለት እስራኤልና አሜሪካን ሞክሩት አይነት መልእክት ተላልፎላቸዋል። ይህ ሁኔታ ከወራት በፊት የሚታሰብ አልነበረም። በሚሊዮን የሚቆጠሩ ኢራናውያን የሀገሪቱን አገዛዝ በመቃወም አደባባይ ወጥተው ነበር። ወጥተውም የአያቶላ አሊ ኻሜኒን መንግስት አወገዙ፣ የኑሮ ውድነትንም ተቃወሙ። መንግስት ከስልጣኑ ይወርድ ዘንድ ሳምንታትን የፈጀና ደም የተከፈለበት ተቃውሞ አደረጉ። ከዚህ ተቃውሞ ጀርባ ሞሳድ እና ሲአይኤ እንዳሉበት ቢነገርም ብዙዎቹ ኢራናውያን ግን ከልባቸው በመቃወም ህይወታቸውን ጭምር ከፍለዋል። የምዕራባውያን መገናኛ ብዙሃን እንደሚሉት 7000 የሚጠጉ ኢራናውያን በተቃውሞ ወቅት ህይወታቸውን አጥተዋል። በኢራን መንግስት እርምጃ ተወስዶባቸዋል። በአሜሪካና በእስራኤል ስሌት መሰረት ያ የተቃውሞ አጋጣሚ በቀላሉ የሚታለፍ አልነበረም። ለግማሽ ክፍለ ዘመን ሲያሰሉትና ሲያንሰላስሉት የነበረው እቅድ የሚተገበርበት አጋጣሚ የተፈጠረ መስሎ ነበር። ትራምፕም ከ40 ዓመት በፊት ጀምሮ ሲመኙት ለነበረው የነዳጅ ቁጥጥር እድል እንዳገኙ አሰቡ። ሞሳድና ሲአይኤም ከዚህ የተሻለ ጊዜ እንደማይኖር ተስማሙ። እስራኤልም ቀንደኛ ጠላት የምትላትን ኢራንን እንደ ጋዛ ደመከልብ ልታደርጋት ቋመጠች። እንደ ጋዛ በሚሊዮኖች አፈናቅላና በ10 ሺዎች የሚቆጠሩትን ገድላ አገሪቱ እንዳልነበረች ለማድረግ ወሰነች። ሌላ ኃያሏን አሜሪካን ተገን በማድረግ በአጭር ጊዜ ውስጥ የኢራንን መሪዎች ቀጥቅጣ ፋርስን ረብ የለሽ ልታደርጋት አቀደች። እስራኤል ከአረብ ሀገራት ጋር በነበራት 5 ዙር ጦርነት ድል እንደቀናት ሁሉም የፋርስን ህዝብም በአረብ ሚዛን ለካችው። የጦርነቱ እቅድ ተነደፈ። እቅዱ የኢራንን ሰማይ በአውሮፕላን ድብደባ በማረስና የኒኩሌር ማበልጸጊያ ፋብሪካዎችን በማውደም በሳምንታት ውስጥ ጦርነቱን ማጠናቀቅ እንደቻለችበት የክረምት ወራት ጥቃት ሁሉ ተመሳሳዩን የመድገም እቅድ ተያዘ። ለዚህም የካቲት 28 ቀን ቅዳሜ ጠዋት ተመረጠ። ያቺ ጠዋት የመጀመሪያው ጥቃት የተሰነዘረው በአረብ ባህር ላይ ከነበረው 90 ተዋጊ ጀቶችን መሸከም ከሚችለውና 3 የኳስ ሜዳዎች ስፋት ካለው አብርሃም ሊንከን የጦር መርከብ ላይ ነበር። ከዚህ የጦር መርከብ የቶም ሃውክ ክሩዝ ሚሳኤል ወደ ኢራን ተወነጨፈ። እንደታቀደውም የአሊ ኻሜኒን ቢሮና መኖሪያ ወደመ። የአሜሪካው መሪ ወጥተው የኢራኑን አያቶላ ገድለዋል ሲሉ አወጁ። ዓለም ግን ማረጋገጫ ለማግኘት ለሰዓታት መጠበቅ ነበረበት። በመጨረሻ መረጃው ወጣ። ያ የ86 ዓመቱ መንፈሳዊ መሪና ፖለቲካዊም ሰው ከ6 ከፍተኛ አመራሮችና ከቤተሰቦቻቸው ጋር በፍርስራሾቹ ስር መሆናቸው ተረጋገጠ። በዚህ ጊዜ ኢራናውያን ቆም ብለው ማሰብ ጀመሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እስራኤል አገር አይደለችም፣ እስራኤል አሜሪካ በመካከለኛው ምስራቅ የሳለቻት የጥፋት ካርታ ናት ሲሉ አወገዙ። ዋሽንግተንና ቴል አቪቭ የኢራን ህዝብ እንዲነሳሳና መንግስቱን እንዲቃወም ጥሪ ቢያቀርቡም የፋርስ ህዝብ ግን ጆሮ ዳባ አላቸው። ያ የተቃውሞና ነውጥ ጩኸት ረገብ አለ። ያ አያቶላህ አያስፈልግም በሚል አየሩን የሞላው አስተጋቢ ድምጽ ጸጥ አለ። ምክንያቱም የፋርስ ህዝብ ከ1979 አብዮት በኋላ የነበረው ልምድ በአገራዊ ሉዓላዊነት ጉዳይ ላይ ተመሳሳይ አቋም የመያዝና የመናበብ ባህል እንዲኖረው አድርጎታል። አያቶላህ ካሜኒ የተገደሉት ሞሳድ የቴህራንን የትራፊክ መቆጣጠሪያ ካሜራዎች ጠልፎ መረጃ በመውሰድ እንደሆነ በሚዲያ ተጽፏል። የኢራን ከፍተኛ ባለስልጣናትም መሪያችን የኢራናውያን ደህንነት እስካልተረጋገጠ ድረስ መደበቅን አልመረጡም በማለት በጀግንነት እንደተሰዉ ገለጹ። አሁን ይህችን ፍሬ ሐሳብ እንያዝ። ዋናው ምስጢር እዚህ ላይ ነው። ለ40 ዓመታት በቴክኖሎጂ ሲከታተሏቸው የነበሩት መሪ እንዴት በዚህ ደረጃ ለጥቃት ተጋለጡ? ስንት የምርምር ተቋማትና የሚሳኤል ማከማቻዎችን ከተራራ ስር መገንባት የቻለው የኢራን እስላማዊ አብዮታዊ ዘብ መሪውን የሚደብቅበት ቦታ አጥቶ ነው ወይ? ከቴህራን የሚወጡ መረጃዎች እንደሚያመለክቱት አያቶላ አሊ ኻሜኒ ለሀገራቸው አንድነት ሲሉ ራሳቸውን ለጥቃት አመቻችተው ሰጥተዋል። ይህ እውነት ከሆነ ለፋርስ ህዝብ እንደ ትልቅ ጀግንነትና ተምሳሌታዊ ተግባር ይወሰዳል። በመንግስታቸው ላይ ተነስቶ የነበረው የተቃውሞ ማዕበል በሳምንታት ውስጥ ወደ ድጋፍ ተቀየረ። ኢራናውያን የውጭ ጣልቃ ገብነትን በመቃወም ሞት ለአሜሪካ፣ ሞት ለእስራኤል በሚል ድምፅ አደባባዮችን ሞሏቸው። መንግስታቸውን ሲቃወሙ የነበሩ ዜጎች አሁን ለሀገራችን እንሞታለን በማለት በ7 ሚሊዮን ቁጥር ተሰለፉ። ካሜኔም እንዳሰቡት በሞታቸው የህዝቡን አንድነት አጽንተው አልፈዋል። በፖለቲካ ሳይንስ ራሊ ራውንድ ዘ ፍላግ
የሚባል ጽንሰ ሐሳብ አለ። ይህም ማለት አንድ ህዝብ በመንግስቱ ላይ ቅሬታ ቢኖረውም ውጫዊ ጥቃት ሲመጣ ልዩነቱን ረስቶ በአገር ፍቅር ስሜት ከመንግስቱ ጎን ይሰለፋል። የካሜኒ ሞት ይህንን ስሜት እንዴት እንደቀሰቀሰው ማሳያ መሆን ይቻላል። የፋርስ ህዝብ ለዚህ ሁነኛ ተምሳሌት ሆኖ ተከሰተ። ኢራን አሜሪካ እንደገመተችው ደካማ ሀገር ሆና አልተገኘችም። ትራምፕ በአሸናፊነት ሰበብ ከዚህ አረንቋ ውስጥ መውጣት ቢፈልጉም ኢራን ግን ጦርነቱን የጀመራችሁት እናንተ ብትሆኑም አጨራረሱን የምንወስነው እኛ ነን ብላለች። የኢራን የምድር ኃይል አዛዥ አሜሪካኖች ወደ ምድራችን የሚገቡ ከሆነ አንድም ወታደር መትረፍ የለበትም የሚል ጥብቅ ትዕዛዝ አስተላልፏል። አሜሪካ በአንጻሩ በመካከለኛው ምስራቅ በሺዎች የሚቆጠሩ ወታደሮች ማሰማራቷን ቀጥላለች። የሆነው ሆኖ ኢራን በወታደራዊ ጥቃት ብቻ የምትፈርስ ሀገር አለመሆኗን ብዙዎች እየተስማሙበት የመጡ ሀሳብ ሆኗል። ከ500 ሺህ በላይ ንቁ ወታደሮችና በሚሊዮኖች የሚቆጠር የባሲጅ ሚሊሻ ኃይል ያላት ይህች ሀገር በተለይም በሰው አልባ አውሮፕላኖች ወይም ድሮኖችና በባሊስቲክ ሚሳኤል ቴክኖሎጂ ያሳየችው እድገት ለአሜሪካና ለእስራኤል የጦር ጀነራሎች ትልቅ ራስ ምታት ሆኗል። እኒያ 46 ዓመታት በር የተዘጋባቸው የኢራን ህዝቦች የተዘጋባቸው በር ሲከፈት አንቀላፍተው ሳይሆን በጨለማ ውስጥ የቤት ስራቸውን በአግባቡ የሰሩ ንቁዓን መሆናቸውን አስመስክረዋል። ከሁሉም በላይ ግን የካሜኒ መስዋዕትነት በኢራናውያን ዘንድ የፈጠረው የአገር ህልውና ከግል ጥቅም ይበልጣል የሚለው ስነ ልቦናዊ አንድነት ከየትኛውም ዘመናዊ የጦር መሳሪያ በላይ የአገሪቱ ጠንካራ ምሽግ ሆኖ እያገለገለ ነው። ፕሬዚደንት ዶናልድ ትራምፕ ግን ከተጀመረ ድፍን አንድ ወር የሞላውን ጦርነት ባሸንፈናል መንገድ ሊያጠናቅቁ መውጫ መንገድ እያሰላሰሉ ነው። በዚህ ጦርነት የገባንበትን ዓላማ አሳክተናል፣ ኢራንን ደካማና አቅም አልባ በማድረግ ተልኳችንን አሳክተናል የሚሉ መግለጫዎችን በመስጠት አሜሪካን ከግልጽ ተሸናፊነት ወደ ሀሳባዊ አሸናፊነት አምጥተው ጦርነቱን ለማቆም የወንድ መንገድ እየፈለጉ ነው ተብሏል። የወንድ መንገድ በጸብ መካከል በልህ መካከል የሚጠየቅ ቀጭን መተላለፊያ ነው። አሁን ትራምፕ እንደሱ እያሉ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክቴ ግልጽ ነው፣ ለዩናይትድ ስቴትስ እና ለእስራኤል ከፍተኛ የሰው ልጅ ስቃይ እያደረሰ ያለውንና አስከፊ ኢኮኖሚ መዘዝ የሚያስከትለውን ጦርነት ለማቆም ጊዜው አሁን ነው። ኢራናውያን ደግሞ ጎረቤቶቻችሁን ማጥቃት አቁሙ ሲሉ ጥሪ አቅርበዋል። ዓለም የዶናልድ ትራምፕን ግፋ በለው አካሄድ አልተቀበለውም። ከጦርነት ረመጥ ምንም ትርፍ እንደማይገኝ ተረድቷል። ከአውሮፓ እስከ ኤዥያ የትራምፕን የጦርነት ጉሰማ በግልጽ ደግፎ የቆመ የለም። በዚሁ ጦርነት ዙሪያ መፍትሄ ለመፈለግ በበይነመረብ ውይይት ያካሄደችው ዩናይትድ ኪንግደም የሰላም አማራጭ ብቻ እንደምትከተል ይፋ አድርጋለች። ማንኛውም የዲፕሎማሲ የኢኮኖሚና የተባበረ እርምጃ ለመውሰድ ቁርጠኛ ነን ብላለች። ከ40 በላይ ሀገራት ወሳኝ የሆነውን የባህር መተላለፊያ ሆርሙዝን በዲፕሎማሲያዊ መንገድ ለማስከፈት በሚደረግ ጥረት ላይ ለመሳተፍ መተባበራቸውንም አሳውቃለች። በቬትናምና በአፍጋኒስታን ያልተሳካለት የአሜሪካ ጦር በፋርስ ምድር ይሳካለት ይሆን የሚለው ጥያቄም እንደቀጠለ ነው። ትራምፕስ የፈለጉትን የወንድ መንገድ ያገኙ ይሆን? ኢራንስ ለትራምፕ የማርያም መንገድ ሰጣ ሀሳባዊ አሸናፊነታቸውን ትፈቅድ ይሆን? አሁን እርግጠኛ መሆን የሚቻለው ግን አብዛኛው ኢራናዊ ለሀገሩ መስዋዕትነት ለመክፈል ዝግጁ መሆኑን ነው። አበቃን። ሰናይ ጊዜ